እሱ የገባው በእሷ ነገር ላይ ነው። ገባሽ? ወንድ ልጅ እንደዛ ይኸውልሽ፣ አንቺ ነሽ እንደዛ እንዲሰማ የምታደርጊው። መገላምጪው ከሆነ የምትቆጪው ከሆነ እንደዛ ሊሰማው ይችላል። አይደለም ሀቢብቲ፣ የመላእክ ኑሮ እኮ አንኖርም። አሁን እኮ ተከራይተንም ስንኖር ለምሳሌ አሁን እኔና ባሌ ተከራይተን ኖርን እንበል። ገባሽ? ስንጣላ የሆነ ነገር ብናገረው አይሰማውም። ግን በእኔ ቤት መጥቶ ብናገረው እንኳን ቤቷ ስለሆነ ነው ብሎ ሊሰማው ይችላል። ገባሽ? ግን እኮ ተከራይተንም ብንኖር እኮ ልናገረው ይችላለሁ። ገባሽ? አሁን ግን እሱ የሚያስበው ምንድነው? እኔ ቤት ስላለው የእሷ ቤት ስለገባው ነው ብሎ ያስባል። ይሄን እንዳያስብ ደግሞ መሆን ያለበት ወንድ ልጅ ከቻለ የራሱ ቤት፣ ካልሆነ ደግሞ ተከራይቶ ከነ ክብሩ ከነ ግርማ መሶገሱ ለምሳሌ ተከራይተን ይልሽ ማማ አንቺ ተከራየንና የኔ ቤት ከገባ ይደብረዋል። ስለዚህ የኔን ቤት አከራይና እንከራያለን። ቆይ ፎዚ ባከራየሁት ብር ቤት ክራይ ይሻላል። እንዴት እንደሆነ ልንገርሽ። እኔ አልከፍልም እኮ እንዴ። እኔማ ከከፈልኩኝ እኮ ኦልሬዲ ባለ እኮ አለ አይደል? ያን እኮ የሆነ ጎደሎውን ልትሞይበት ትችላለሽ፣ አብረሽ እስከኖርሽ ድረስ ቤት ውስጥ ማለት ነው። እኔ ባከራዩት ግን እኔ ቤት ሲኖርና ያለው ግርማ ሞገስ እሱ በራሱ አሁን ለምሳሌ የሆነ ቤት ረትቦ እሱ አልጋ ገዝቶ ቁም ሳጥን ገዝቶ በሱ ቤት ስገባ እኔም እንደ ሚስትነት የሚሰማኝ ስሜት አለ። ገባሽ? እሱ ባስተካከለው ቤት ስገባ እኔ ባስተካከልኩበት ቤት የሚመጣ ከሆነ ግን ኦልሬዲ እሱ ነው ሚስት የሆነው እኔ ሳልሆን ማለት ነው። ለዚህ ወንድ ልጅ መሆን ያለበት ቢኖረውም ባይኖረውም ከነ ክብሩ ተከራይቶ ቢኖር ይሻላል ሴት ቤት ከሚገባ። አሁን ከትላንት ወዲያ ፈትዋ የጠየቀችው ልጅ ምንድን ነው ፈታው ሻላት ውጣ አለችው። ገባሽ? ግን ሜቢ እሱ ቤት ብትሆን ኖሮ ወላይ በፈታት ማግስት ውጭ አይላትም። በፈታት ቀን ማለት ነው ከቤተሰብ ሰብስቦ አስተካክሎ ነው ውጭ ይላት። ግን ታይ ፍትሃዊ ሁኝ የኔ እናት። ስንት ወንድ ነው አሽከንጥሮ የሚያስወጣው? ያስወጣሻል እኮ መቼስ እኮ ሀራም ሆነብህ። የዛኑ ለታ ሊያስወጣሽ ይችላል አይደል? ስሚ ሳይፈታሽ ራሱ ውጭ ፈቲ አንድ ነገር ልንገርሽ። እንደውም እሷ ጥሩ ናት። ፈታሁ ስትለው ነው ያስወጣችው። ስሚ ሴት ልጅ ለውሳኔ ትቾክላለች። ገባሽ? አሁን ወንድ ልጅ ፈታት ሚስቱን ማለት ነው በክብር ወስዶ ለቤተሰብ ሊሰጣት ይችላል። ገባሽ? ኦልሬዲ ፈትቻታለሁኝና ልጃችሁን እንኩ ብሎ ሊሰጥ ይችላል። ሂጂም ሊላት ይችላል። ሴት ልጅ ግን አሁን ፈታውሽ ሲላት ማለት ነው ውጣ ነው ያለችው። እንደ ወንድ ልጅ ሆነች። አሁን ሴት ውጪ ስትባል ውጪ ብትባልም ኦልሬዲ መታ ነው ትወጣለች። ወንድ ልጅ ግን ሞት ነው ለወንድ ልጅ። የኔ ቤት ነው እና ውጣ ማለት እኔ የሚሰማኛል በሱ ቤት ውጪ ሲለኝ እሱ እንደሚሰማኝ አይደለማ። ይሄ አይደለማ። ይሄ የተለመደ ተፈጥሮ እኮ ነው። ኦልሬዲ ወንድ ነው መጥቶ የሚወስዳት ሴትን። ፎዚ ወይ ይብቃን። ባረከላሁ ፊኩም። ቆያችሁበት። ክርክሩ ሌላ ክርክር እየፈጠረ ነው። ሰው ምን ቁም ነገር ይይዝበታል በዚህ ጉዳይ ላይ? ከቻላችሁ ርዕስ ቀይሩ። ባረከላሁ ፊኩም። በቃ አውሪ አንቺ። የማወራው ነገር የለም። ኢንሻአላህ መጀማ ቤቴ ፎሎዊን ቲክቶክ እያነሳብኝ ነው። ሳውዲ ያላችሁ ማስታወቂያ ለስራላችሁ ሳውዲ የምትኖሩ ኪታብና ኢስላማዊ አልባሳት የምትፈልጉ አልሸሽምን ፎሎ አድርጓትና አናግሯት። ዱባይ ያላችሁ ማንኛውም ቦታ ደግሞ አልባሳትና ኢስላማዊ አልባሳትና ኢስላማዊ ኩትቦችን የምትፈልጉ ቪዳይን አናግሯት ማለት ነው። እና ስላዳመጣችሁን እናመሰግናለን። ሳናውቅም ስህተት ልንሰራ እንችላለን። ሰውነን እና አፉ በሉን። ያስቀየምናችሁ በጣም ምስኪን ደሃ ወንዶቹም ካላችሁ እናዝናለን። ምንም ማድረግ አንችልም። ስሩ፣ ተለውጡ። አልሻሽም ይሄ ርዕስ ማስቀየር የምችው አንቺ ብቻ ነሽ። አሁን የሆነ ነገር ተናግረሽ ማለት ነው። የሆነ ነገር ያወራች ነው። የቤቷ ባለቤት ማን ነበረች? ተፈበል እሷን አንቺ ግቢ የሆነ ነገር በይ። አልሻሽም ታይ። እሺ ስለምን እናውራ? ኢንሻአላህ ስለ ዊዲያ እኔ ስለ አራት ሳላወራ ምናምን እያለች ነው። መታ ሌላ አጀንዳ ልትከፍትልን ነው። ተይ ልችልችም صوتك بعيد يا بنت الناس. نعم ብር የሌለው ወንድ ታገቢያለሽ? ያ እህቴ ተይ። ደግሞ አንድ ሳምንት አጀንዳ ልታደርገኝ ነው። ተይ እኔ ስለ ትዳር አታስወሩኝ እዚህ ሶሻል ሚዲያ ላይ። ባረከላሁ ፊክ። نعم كم يا جماعة الخير ليس الرجولة بالمال ولا والله الششم تتكلش بالقوة يعني ما تبقى تتسكر هذا موضوع يعني አንድ ጊዜ እኔ የአራት መጥቼ ሳላወራ ርዕሱ አይቀየርም። ወንዶች ማለት ነው አራት ማግባት አለባቸው። ለሴቶች መድኃኒት ፈቅዳለን እዚህ ጋር እኮ እኔም ቤቷ ባለቤቷ አራት ደጋፊዎች ነን።
አራራቡ ይችላሉ። የማይችሉበት ምንም ምክንያት የለም። ወንድ ወንድ በመሆኑ ብቻ ይችላል። የኔ ወድ አይደለም ዊዲያን ቆይ ሀሳብ ዊዲያን የኔ እናት ወይ አቤት ቅድም ኮመንት ላይ ማለት ነው ወንድ ልጅ ኖረው አልኖረው ዋና ወንድ ይሁን ምናምን እየተባለ ነበረ እና አላህ ስብሐነሁ ወተዓላ አርጃሉ ወንድ ይሁን ወላሂ ልክ ናቸው። ወንድ ከሆነ በቂ ነው። ወንድ ብቻ በሆነ ከቁርአን ጋር ትጋጩ ምንድነው እንደንትን የምትሆነ? ቆይ እንጨርሳ ተራ በተራ እናውራ። ዋና ወንድ ይሁን ማለት ይሄ ትንሽ ከበድ ይላል። ለምን ካልሽኝ አላህ ስብሐነሁ ወተዓላ በቁርአን ላይ አርጃሉ ቀዋሙን ዐለ ኒሳ ሲል ቢማ ፈضለ የሆነ ፈضል ያደረገበት የራሱ የሆነ አላህ የሰጠው ነገር አለ። ገባሽ? እንደ ሰውኛ ደግሞ ስታይ እንደ ሴት ደግሞ ስታይ ሴት ልጅ ትንሽ ነገር ሲኖራት በጣም ከባድ ነው። ፈሀምቲ? ይሄ ኢማኒ ኑረው ይሄ ዲኒ ኑረው እንጂ ምናምን የሚባል ነገር ወላሂ ውሸት ነው። አንደኛ ነገር ኖ አሁን እኛ እኮ አልሽሽም ሰሙዬ ወንድ ወንድ በመሆኑ በቂ ነው ያሉት እኮ እሺ ጨርሽ እንደማመጣ ካልሆነ ይበጠበጣል ነገሩ ማለት ነው። ይኸውልሽ ወንድ ወንድ ይሁን እንጂ የሚባል ነገር የለም። አንደኛ ነገር ለምን ከተባለ አላህ ስብሐነሁ ወተዓላ ወቀርነ ፊ ቡዩቲኩነ ሲል ለሴቷ ለወንዱ ደግሞ አርጃሉ ቀዋሙን ዐለ ኒሳ ሰርቶ የማምጣትና የማስተዳደር ግዴታውን በወንዱ ላይ ያስቀምጧል። ረሱል ሰለላሁ ዐለይሂ ወሰለም ስለ ትዳር እንትን ሲሉ ሲናገሩ ወይ ደግሞ ሲመክሩ ያ ማዕሸረ ሸባብ መን ስተጣዐ ሚንኩሙል ባእ ነው የተባለው። ባእ የተባለው በሁለት ይከፈላል። አንደኛው ባእ ምንድን ነው? ሴቷን የማስተዳደር አቅሙን የገንዘብ አቅሙን ያማከለ ሲሆን ሁለተኛው ደግሞ የጂማዕ ነው የሚያማክለው። የጀስት ሜንሽን የሚያደርገው ስለ ጂማዕ ወይንም ደግሞ ስለ በቃ ነው የሚያሳየው ብሎ ዑለሞች ያስቀምጧል። ፈሀምቱ? ውጭ አንቺ ደግሞ እዚህ መተሽ ነው እንደ ክርስቲያን መሆንሽን የምትነግሪኝ? ጉድ እኮ ነው። እና ይሄ ነገር አሉት ውዴ እያነበብሽ ባይብል። እሺ ቀጥ ያልሽሽም ይሄ ነገር ወንድነቱን የመለካት ያለመለካት ጉዳይ ሲሆን ወንድ ልጅ ካላስተዳደረ በጣም ይናቃል። ይሄ የታወቀ ነገር ነው። ይሄ ሊኖረው ይገባል፣ ሀብት ሊኖረው ይገባል፣ በእንደዚህ አይነት ሰርግ ሊያገባኝ ይገባል፣ ቤት ሊኖረው ይገባል፣ መኪና ላወላ አዑዙ ቢላህ። ይሄ ነገር እኛን አይመለከተንም። አንደኛ እንደ አንድ ሙስሊም ማለት ነው። ኩን ፊ ዱንያ ከአነከ ገሪብ ነው የተባልነው እና ላኪን ወንድ ልጅ ሊኖረው ይገባል የሚባል መሰረታዊ የሆኑ ነገራቶች አሉ። ግዴታ እነዛ እንደ ጎረቤታችን እኮ ሊያስተዳድረን አይገባም። ግን ቅድም ፎዚቲ ብላለች፣ ባረከላሁ ፊኪ ፎዚቲ። እኔ በቃ ውስጤ ላይ ያለውን ነገር ነው የገለጽሽው። ለምን እንደሆነ ታውቃላችሁ? ዛሬ ላይ እንዴ ባለፈው እኮ የገዛችለትን ልብስ እንኳን አውልቀ ሂድ ያለች እንትን ቪዲዮ እኮ እያየን ነበረ እኮ። ሴት ልጅ ለምንድን ነው ናቅሰተል ዐቅል የተባለችበት ትልቁ ነገር አርቀን ስለማናይ ነው ነገራቶችን። ዛሬ ብንናደድ ዛሬ ለምንድን ነው አላህ ስብሐነሁ ወተዓላ የኒካህን እንትን በሴት እጅ ላይ ያላደረገው? ሴት ልጅ አርቃ ስለማታስብ ነው። ውሳኔዎችን ዛሬ የኒካህ መብት የሴት እጅ ላይ ቢሆን እኮ በቀን ስንቴ ነው የሚፈቱት ወንዶቻችን? አይሽ የሴት ልጅ ድክመት ይሄን ያክል እንደሆነ አላህ አስተካክሎ በደንብ አድርጎ ስለሚያውቅ ነው። ፈሀምቲ? ያንን ነገር እሷ ላይ እንትን ያላደረገው ገባሽ? ዛሬም ቢሆን ወንድ ልጅ ቢያንስ እንደ ወንድ የሚያስብለው ቢያንስ በአቅሙ ሊያስተዳድር ይገባል። ይሄ ግዴታ ነው። እሷ ኖሯት ሰርቶ መግባባታቸው ሰርቶ አንድ ላይ መኖራቸው ይሄ ግዴታ ነው። ሱነቱል ሀያ ነው ማለት ነው። ገባሽ? ካልሆነ ግን ይሄ ኢማን ይኑረው ምናምን፣ እኔ ኢማኔን ወላሂ ውሸት ነው። በነገራችን ላይ ኢማን ካለው ምንም ኖሮ አልኖረው የሚባል ነገር ውሸት ነው። ምክንያቱም ሆድ ወይንም ረሃብ ኢማን የሚባል ነገርን አያውቅም። ሆድ በኋላ የሚል ነገር የለም እንዴ። አንቺ ምንም የሌለው ደሃ ነጭ ለራሱ ተቃቅፎ የሚቀመጥ ወንድ አግብተሽ እኮ ያኒ ኬፍ ርቦሽ እኮ ቆይ ባሌ ኢማን ስላለው አትይውም ሆድሽን አይባልም። ገባሽ አይደለ? ስለዚህ ይሄ በቃ ሱነቱል ሀያ ሴትና ወንድ ያለው ጉዳይ ነው። ይሄን ነው የምለው። ባረከላሁ ፊኩም። እኔ ደግሞ ሀሳቤ ልስጥ
እኔ በትክክል በሀሳብሽ እስማማለሁ፣ ግን ደግሞ አንድ እኛን አንደርስታንድ አላደረግሽንም ብዬ የማስብበት አንድ ፓርት አለች። ወንድ ልጅ ወንድ በመሆኑ ብቻ በቂ ነው ስንል አፈጣጠሩ እንዳልሆነ ሁላችንም እንገነዝባለን። ምክንያቱም አላህ ሴትም ወንድም አድርጎ ነው የፈጠረን። በሱ ሳይሆን ወንድ ነው እንዴት ማስተዳደር ከቻለ አቅም ካለው ለሚስቱ ሪስፔክት ካለው ሌሎችን የሚያከብር ከሆነ ወንድ ያስብለዋል ያኔ ማለት ነው። ሁለተኛ ነገር ደግሞ ሪዝቅ ላልሹ ነገር ድህነትን ፈርተሽ ቆመሽ አትቀሪም። ኦኬ ሪዝቅ የሚገኘው ደግሞ ከትዳር ውስጥ ነው። ረሱልም ያሉት ሪዝቅ ትዳር ውስጥ ላይ የኢማን ግማሽ እንደሆነ ሁሉ ሪዝቅም ትዳር ላይ ትፈልጊዋለሽ፣ ትዳር ላይ ይመጣል ሪዝቅ። አላህ በተከበረው ቃሉ ምንድን ያለው ልጆቻችሁን እንኳን ለመውለድ ፈልገሽ አይ በቃ እኔም ተርብ ያለው ልጅ የሚራባል ብለሽ ብትፈሪ ኖ አትፍሪን ያለሽ አላህ። ለምን አንቺንም ልጅሽንም የምመግበው የምረዝቀው እኔ ነኝ ያለ አላህ። ሪዝቅሽ ያለው አላህ እጅ ነው። ያንቺ ከአንቺ የሚጠበቀው ስበብ ማድረስ ብቻ ነው። አንቺም ትዳር ተጋብተሽ ገና ምንም ነገር የለውም ብለሽ ቆመሽ ከምትቀሪ አንቺን አይደለም ጀስት ለማውራት ያክል ነው ማለት ነው። ቆሞ ከመቅረት ተጋብቶ ርዝቅ መፈለግ የተሻለ ነው። ገብቶሻል? ቤት የለውምና ሀብት የለውምና አላገባውም ማለት የለም። አግብታችሁ እኩል መጀመሪያ እሱ ምን አለው ብሎ ከማለት በፊት እኔ ምን አለኝ፣ በቃ እኔ ምን አለኝ፣ ሀያት ምን አለሽ፣ እኔ አንድ ሰው ምን አለሽ ሲባል አላህ አለኝ ብዬ ልመልስልሽ እችላለሁ። ገብቶሻል? ግን ወንዶች ቀጥል ሪዝቅ በትዳር ውስጥ ፈልጉ የተባለው ሐዲሱ የእንትና ሐዲስ ማለት ነው። በደንብ ብተንትኘው የዑለሞች ትንታኔ አለው ሐዲሱ ማለት ነው። ያ ትዳር ውስጥ ፈልጉ የተባለው ሪዝቅ ምንድን ነው? መሰረታዊ ነገር ከኖረው በኋላ ነው። የትኛው ርዝቅ ነው? የሀብት ርዝቅ ነው ትዳር ውስጥ ፈልጉ የተባለው። ወለይሰ ያኒ እናቴ ቤት ቢያንስ አከራይቶ እንኳን ሊያኖረኝ እንኳን ካልቻለ የራሱ ቤት እኮ ኦኬ በቃ የራሱ ቤት የለውም። ላኪን እናቴ ቤት ለምሳሌ ብዙን ጊዜ ስናወግዝ የምንቆየው በትዳር ጉዳይ ሲነሳ የምናወግዘው ነገር ቢኖር ይሄ ነው። ምን አለው አትበሉ የሚለው ነው። ይሄ G+3 መኪና ቤት ምናምን የሚባል ነገር ወላሂ ቢላ ይሄ ከኛ ጋር ያለ ነገር አይደለም። የአንድ ሙስሊም እንትንም አይደለም። ወላሂ ግን እውነት ለመናገር ወንድ በመሆኑ ብቻ በቂ ነው። በቂ አይደለም። እኔ ወንድነቱን ጣጥቤ ወላሂ ወንድ እኮ ንጉስ ነው። እናንተ የቤት ንጉስ የቤት ብርሃን እኮ ነው። እኔ ተራበኝ ስሜን እንዲህ ምነካችሁ እናንተ ወላሂ አንድ ሀዲሳይት አልሸሽምና ዊዲያን ሀሳብ ከጨረሳችሁ ፈቲ ወይ ላልሸሽም ወይ ለዊዲያን ጥያቄ ካላት ቪዳይም ጥያቄ ካለሽ ላልሸሽም ሆነ ለዊዲያን ጥያቄሽን ትጠይቂያታለሽ ማለት ነው። ወንድ ከሆነ የሚባል ነገር ኮመንት ነው ባይዘው ዊዲያን ሚውትሽን አብሪ የኔ እህት እኔ የወንዶች መከታ ነኝ። እሺ ቀጥሉ። ስለ ወንዶች ምን ጥያቄ ያላችሁ? ዊዲያን ይሄን ይወድ ወንድ ስለሆነ ብቻ በቂ ነው ብለሻል። ኦኬ ወንድ ነው። በእርግጥ ምንም አያስፈልግም። ወንድ ነው። አንድ ሰው ወንድ ስለሆነ ብቻ 4 ማግባት አለበት ነው? መስፈርትማ አለው እሱ። እሺ የኢትዮጵያ ወንዶች 4 ማግባት የለባቸውም የምንለው ከምን አንጻር ነው? እኛ እሱ አንተ አብራሪ ያለሽ ለምንድን ነው አንቺ አትችሉም ማለት አትችሉም ለምንድን ነው ያልሽው? ማለት አትችሉም ያልኩበት ምክንያት ልንገርሽ። ቁርአኑ ኢትዮጵያ አረብ ምናምን ብሎ አለየውም። ወንድ ነው ያለው። ወንድ በመሆኑ ብቻ ነው አላህ እዛች ጋር የተናገረው እንጂ የኢትዮጵያ ወንድ ብሎ አይደለም። እኛ የኢትዮጵያ ወንድ የምንለው ካለንበት አገር አንጻር ስለሆነ ነው። አንደኛ ካለንበት አገር አንጻር የኢትዮጵያ ከኢኮኖሚያቸው አንጻር አንድ ሰው በአንድ ማግባት በተቸገረበት ጊዜ አንድ ማግባት ውይ መህሩ ድግሱ ባለበት ጊዜ 4 ማግባት አይችልም። በጣም ኑሮ ውድ ሆኗል። የሚበላው እንትን እያለ ነው። ስለዚህ ኢትዮጵያ ያሉ ወንዶች 4 ማግባት አይችልም የምንለው ከዚህ አንጻር ነው እንጂ ከሌላ አንጻር አይደለም። ጠይብ ይህን ልትረጅ ትችላለች። እኛ ኢትዮጵያ ስንል ሀገራችንን ስለምናቅ ስለ ሀገራችን ነባራዊ ሁኔታ ስለ ሀገራችን ኑሮ ስለምናቅ ብቻ አይደለም ድሃ ውዴ እኔ ቆንጆ የኢትዮጵያ ብቻ እኮ አይደለም ድሃ በተባለ አይደለም። እኔ ስለ ኢትዮጵያ አውቃለሁኝ። ስለ ሳዑዲ አረቢያ ስላለሁበት ሀገር አውቃለሁኝ። ስለ ኬንያ አላውቅም፣ ስለ ኡጋንዳ አላውቅም፣ ስለ ሱዳን አላውቅም። ስለ ኢትዮጵያና ስለ አለሁበት ሀገር አውቃለሁ። ጠይብ ስለዚህ አንድ ወንድ ልጅ ሀቢብቲ ፈቲ ማለት ነው 4 ሴት የሚያገባው ግዴታ በሀብት ስላለው ብቻ ነው? ቆንጆ
ሀብት ስላለው ብቻ አይደለም፣ ግን ፍትሃዊም ስለሆነ ቆይ ተረጋጊ። ሀብት ስላለው ብቻ አይደለም፣ ግን ፍትሃዊ ነው ተብሎ ሀብት ከሌለው ደግሞ አይሆንም። አንድ ወንድ ፍትሃዊነት ብቻ አይደለም ውዴ፣ ግዴታ የሚሆንበት ታይም አለ። ግን አራት መሆን የለበትም ማማዬ። 2 ሊሆን ይችላል። ምንድነው 4 ዘሎ 4 የሚሄደው? እሺ ግዴታ የሚሆንበት ፎር ኤግዛምፕል ነው። ግዴታ እኮ ያግባ እያልኩሽ አይደለም፣ ግን ማግባት ከፈለጉ ያግቡ ነው ግዴታ። የኢትዮጵያ ወንድ ስለሆኑ እንደ ደካማ ሊቆጠሩ አይገባቸውም።